ብራችሁ እንደናችሁ ዛሬ ወልቂጤ አልፈን ወደ ወሊሶ እየሄድን እንገኛለን። ከፋሚሊ ፌሎ ጋር ወንጌል ስርጭት ወደ ተጄ ከተማ እየሄድን እንገኛለን። በጣም መወዳቸው ወንድሞች አሉ። እንደምትመለከቱት ደስ የሚል ጊዜ እያሳለፍን እንገኛለን። እግዚአብሔር አምላክ ገራሚ ጊዜ እንደሚገርማችሁ ዛሬ ቪዲዮ የምናሳየው ምንድነው? ቁርስ ልንበላ ነው። ቁርስ ልንበላ ወደ 4 ሰዓት አካባቢ ቁርስ ልንበላ ነው። ኢታችን አስቱ እዚህ ትገኛለች። ቁርሱ እንዴት ነው? ዛሬ የምንበላው ምን አይነት ምግብ ነው? በዳቦ ነው የሚበላው። ተመልካቾቻችን ዛሬ ከኢታችን ከሱ ጋር አዘጋጅ ብትጠብቁ ደስ ይለኛል። እሺ አንዳንድ ሆዳሞች እንጀራ እጅ ሊያስገቡ ነው እየሞከሩ ነው። እኛ ብዙም የምግብ ፍላጎት የለንም። አሁን እዚህ ጋር ወንድማችን ኤላ ይገኛል። ከኤላ ጋር ትንሽ ቆይታ ያደርጋለሁ። ኤላ ዛሬ እንዴት ነው? እንዴት እያሳለፍክ ነው? ዛሬ በጣም በሚገርም ሁኔታ እያሳለፍን ነው። እግዚአብሔር ረድቶን ዛሬ በቀቤና እንገኛለን። እዚህ ጋር ደግሞ ምግብ እየተዘጋጀ ነው። አሱ በሚገርም ሁኔታ እያዘጋጀ ሼፍ ቢቶን ያዋጣል። በዚህ ሁኔታ ደስ ብሎኛል። በቃ በጣም አመሰግናለሁ ኤላ። ቀጣይ እንመለሳለን። አሁን ደግሞ ሌላ ወንድማችን እየፈለገን ነው። ወንድማችን እንዴት ነው ዛሬ? ምን ተሰማ? እንዴት ነው ጉዞስ? እንዴት አየከው? እግዚአብሔር ይመስገን በጣም ደስ አለኝ። መንገድ ላይ ወንጌል ስንሰብክ ስንዘምር የእግዚአብሔር መንፈስ በእኛ መካከል ሲታይ በጣም ደስ አለኝ። ደስ ይለኛል። እግዚአብሔር ይመስገን። ደግሞ እግዚአብሔር እኛ ይሄድን ያለውን ጉዞ እንደሚያሳካ እርግጠኛ ነኝ፣ አምናለሁ። እግዚአብሔር ይመስገን። ኦኬ ተመልካቾች፣ አሁን ደግሞ ቀጣይ መዝሙር እንዘምራለን። ከኛ ጋር ቆዩን። ዛሬ ብዙ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህንን እንድትቆዩ በጌታ ፍቅር ጠይቃለሁ።